ጤና ይስጥልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች ይህ የውበና ፕሮግራም ነው። ከሳምንት በፊት በኢትዮጵያ በተለይም ደግሞ በኦሮሚያ ክልል ውስጥ በተለያዩ አካባቢዎች ታይቶ የነበረውን ሁከት ዝግብ ተከትሎ በርካታ ወገኖች ሚዲያዎች ሊሆኑ ይችላሉ የፖለቲካ ድርጅቶች የእምነት ተቋማት ሲሰጡ በነበሩት መግለጫዎች ማብራሪያዎች ሀተታዎች የዜና ዘገባዎችና በመሳሰሉት ሁሉ ሁኔታው ግጭት ሳይሆን ፍጅት ሆኖ እንዲታይ ከፍተኛ ጥረቶች ሲደረጉ ስናይ ቆይተናል። ከዚያ በኋላ በመጨረሻ ላይ ከሳምንት በኋላ ጠቅላይ ሚኒስትሩ ደግሞ በሰጡት መግለጫ ሁኔታው ግጭት እንደሆነና ያውም ደግሞ በግጭቱም ያልተነካ ወገንም እንደሌለ አቅርበው ነበር። ያን ተከትሎ ደግሞ በመጀመሪያዎቹ ጥቂት ቀናት ሁኔታው ፍጅት ግጭት ተብሎ ሊቀርብ አይችልም ብሎ ሲከራከሩት ወገኖች የነበሩት ወገኖች የጠቅላይ ሚኒስትሩን መግለጫ ክፉኛ እያጣጣሉ እንዳሉ እያዳምጥን ነው። ይሄ ሁኔታ በአጠቃላይ ለምን ግጭት ሳይሆን ፍጅት መስሎ እንዲቀርብ ለማድረግ ተፈለገ? ምን ተልእኮ ነበረው? ምን ታስቦ ነበር? እነዚህ ሴራ መሰል ነገሮች በስተጀርባስ እነማን አሉ? በተለየ ሁኔታ በኦሮሞ ህዝብና በኦሮሞ ህዝብ መካከል በሱም ዙሪያ ካሉት በሚኖሩት ህዝቦች ብሔሮችና ብሔረሰቦች አንፃር ምን እንዲሆን ወይም ምን መስሎ እንዲታይ ታስቦ ነበር የሚለውን ለመቃኘት አንድ እንግዳ ይዘን ቀርበናል። እንግዳችን ዶክተር ጌታቸው ጂጊ ናቸው። ዶክተር ጌታቸው ጂጊ በአንድ ወቅት በኢሃዲግ ዘመን ማለት ነው የፓርላማ አባልም ነበሩ። የራሳቸውን ድርጅት ወክለው ተወዳድረው ተመርጠው ከዚያ ውጪ ዶክተር ጌታቸው በተለይ በማህበራዊ ሚዲያዎች ላይ አክቲቭሊ በመሳተፍ ይታወቃሉ። ይህን የሰሞኑን ውዝግብ ተመልክቶም በርካታ ፖስቲንጎችን ፌስቡካቸው ላይ አስቀምጠዋል። አንዳንድ ኢንተርኔት ላይ ሚዲያዎችም በበኩላቸው የታያቸውን ሁሉ ሲገልጹ ነበር። ባጭሩ አገር ውስጥ የሚካሄደውን ሁኔታ በቅርበት ከሚከታተሉት ተቆርቋሪ ዜጎች አንዱ ናቸው። እናንተ አብራችሁ እንድትቆዩ በአክብሮት እየጠየቅን ወደ ውይይታችን እናልፋለን። ዶክተር ጌታቸው ከሁሉም በፊት በራሴ በኦሮሚያ ኒውስ ኔትወርክ እና በሁበና ፕሮግራም ስም ለሰጡን ጊዜ በጣም ላመሰግኖት እወዳለሁ። እግዚአብሔር ይስጥልኝ። እኔም ስለጋበዝከኝ ቡተስፋይ በጣም አመሰግናለሁ። እንግዲህ ስለ ሁኔታ ብዙም ማብራራት መግለጽ አስፈልግም። እርሶም በሚገባ ሲከታተሉት የነበረው ነው። ትልቁ ነጥባችን ይሄንን ሁኔታ ግጭት ሳይሆን ፍጅት ብሎ ለማቅረብ የተሞከረበት የተሄደበት መንገድና አኳኋን በተለይ ከኦሮሞ ህዝብ አኳያ ሲታይ በጣም አሳሳቢ ሆኖ በመታየቱ ማለትም ይህን ህዝብ ያለውን ባህሉን አጠቃላይ ማንነቱን የሚያበላሽና በሌሎች ዘንድ ይህ ህዝብ በጣም ክፉ አውሬ አርጎ ለማቅረብ የተሞከረበት ሁኔታ ስለነበር ለምንድን ነው ይሄ ነገር እንዲህ ሆኖ እንዲቀርብ የተፈለገው? ነገሮች ሁሉ በግልጽ እየታዩ በአንዳንድ አካባቢዎች እንዳውም የመጀመሪያዎቹ ሰለባዎችም የኦሮሞ ልጆች ሆነው እያሉና ይህም እየታወቀ ለምን በዚህ አይነት ሁኔታ ለማቅረብ ተፈለገ? እንዴት ተመለከቱት? እንዴት ተረዱት? በጣም አመሰግናለሁ። ይህንን እውነት እነሱ የሚናገሩትን ሳይሆን ምንድነው መንስኤው
ከኋላስ የነበሩ እነማን ናቸው ችግሩስ እንዴት ተጀመረ የሚለውን ብናይ ትክክለኛ መልስ እናገኛለን የኦሮሞ ወጣቶች 5 ዓመት ሙሉ ሰላማዊ ሰልፍ ሲያደርጉ ለመብታቸው ሲታገሉ ቄሮች ለዓላማቸው እንጂ ግለሰብን ወይም ብሔረሰብን ወይም ሃይማኖትን ታርጌት አድርጎ እየተንቀሳቀሱ አልነበረም ማንኛውም አይነት ጥቃትም ሰንዝሮ አውቁ በእውነት ይሄ ዓለም የመሰከረለት እንቅስቃሴ ነው 5 ዓመት ሙሉ ያደረጉት በቀደምም ቄሮቹ የጀመሩት በጀዋር መሐመድ ላይ የተደረገው የመግደል ሙከራን አብይን ለመቃወም ነው የሀገሪቱ ጠቅላይ ሚኒስቴርና የደህንነት ኃይሎችን ወይም በጉዳዩ እጃቸው አለበት የተባሉትን ለመቃወም ነው እንጂ ማንኛውም የኢትዮጵያን ዜጋን ለማጥቃት የሰው ንብረት ለማውደም ወይ ደግሞ በአንድ ብሔር ላይ አማራሚውን ትግሬሚውን ጉራጌሚውን ማንኛውም ሰው ላይ ጥቃት ለማድረስ አይደለም ጀዋርን መብት ለመከላከል ፋብሪካ ማቃጠል ወይም ሱቅን ለማቃጠል አያስፈልግም ይሄንንም አላደረጉም ቄሮቹ በሰላማዊ መንገድ ላይ ሲወጡ እነዚህ የተደራጁ ገጀራ የያዙ ጩቤ የያዙ ሰዎች ጥግ ከያዙበት ቦታ ወጥተው ነው የገጠሟቸው በሁሉም ቦታዎች ሰበታን ጨምሮ ጋሞን ጨምሮ ጃሞን ጨምሮ አዳማን ጨምሮ እነዚህ ሲገጥሟቸው እንኳን እኛ እኮ አብይን ነው የምንቃወመው እናንተን አይደለም ህዝብን አይደለም እናንተ ምንድነው እኛን ሰላማዊ ሰልፋችንን ላይ እንቅፋት የምትሆኑት እየተመቱ እንደዚህ ሲሉ ነበር እና እነዛ ደግሞ ማንኛውም የቄሮ ሰላማዊ ሰልፍ እንበትናለን እንመታለን በሚል ነው ለመምታት የተዘጋጀው የሄደና ለሰላማዊ ሰልፍ የወጣው እኩል አይደለም በጭንቅላቱ ውስጥ ሰውን ለመምታት አይደለም የሄዱት አብይን ለመቃወም ብቻ ማንንም አይደለም ጉዳዩ የሚመለከታቸው ላይ ተቃውሟቸው ማሰማት ነው የሄዱት ይሄም ደግሞ አጋጣሚ ነው የተደረገው ተዘጋጅተውበት አይደለም መንገድም ለመዝጋት አይደለም ስለዚህ ይሄ ነው ጉዳዩ እንጂ ከማንኛውም ሃይማኖት ጋር የተያያዘ አይደለም ነገሩ ግን በዚህ ከድሮ ጀምሮ ሲዘጋጁ የነበሩ ሲደራጁ የነበሩ ልክ አዲስ አበባ ላይ ውከት ለመፍጠር 300 መኪናዎች ከባህር ዳርና ከጎንደር እንዲሁም ከደብረ ብርሃን 300 መኪና አሰማርቶ አዲስ አበባ ላይ ሪፍሽ ለመፍጠር የተዘጋጁ አይነት ሰዎች ወዲያውኑ ያደራጁትን አንቀሳቀሱ አዲስ አበባ ብቻ ላይ አይደለም ደረዳዋ ላይ ሐረር ላይ ዶዶላ ሁሉም አርሲ ነገሌ ላይ ለዚህ መረጃው ምንድነው ብትሉት መጀመሪያውኑ ገና ሰልፉ ሳይጀመር ተጠርቷል እንደተባለ ጳጳሶቹ ምክትል ጠቅላይ ሚኒስቴሩን የሰላም ሚኒስቴሩንና የመከላከያ ሚኒስቴር የፖሊስ ኮሚሽነሩን ጠርቶ ማስጠንቀቂያ ሰጡ እኛ የራሳችን ዲፌንስ እናደርጋለን የራሳችን መከላከያ እንፈጥራለን እስከማለት ማስጠንቀቂያ ሰጡ ልብ አድርጉ ምን እንደሚከሰት አውቆ ነው ይሄንን ያደረጉት ዋናው ሊፈተሽ የሚገባው ዛ ነው ማስጠንቀቂያስ ቤተክርስቲያን ምክትል ጠቅላይ ሚኒስቴርን ጠርቶ መከላከያን ጠርቶ ሰላም ሚኒስቴርን ጠርቶ ማስጠንቀቂያ መስጠት ይችላል ወይ ተግሳጽ መስጠት ይችላል ወይ ራሳችን ዲፌንድ ማድረግ እንችላለን ብሎ መዛት ይችላል ወይ ቤተ እምነት ለዛ ነበር ያም ሆኖ ምንድነው የገለጸው ሰዎቹ ከመጀመሪያው ቦታ ይዘው ቁጭ ብለዋል ለምሳሌ እነዚህ ያንተ ጋዜጠኞችና 360 እና ኢሳት የሚገልጹት ሰው ቤተክርስቲያን ተጠልሎ ይላሉ ተጠልሎ አይደለም እዛ
እየተዘጋጁ ነው በሁሉም ቤተክርስቲያኖች ከተለያዩ ቦታ የመጣው እዛ ውስጥ አለ መሳሪያዎችም አሉ ይሄ ለዚህ መረጋገጫ ደግሞ አርሲ ነገሌ ላይ የወጣው መሳሪያ ብዙ ሰው ከዛ ስለሚወጣ ተጠራጥሮ ነው ፖሊሶች የሄዱት ሁሉም ቤተክርስቲያን ቢፈተሽ ከሌላ ቦታ የመጡ ሰዎችና መሳሪያዎችን ያገኛሉ ይሄ እርግጠኛ ነኝ ለምሳሌ አዳማ ላይ የተጠቀሙት ጩቤዎች አይነት አንድ ወር አካባቢ በፊት በደብረ ብርሃን ላይ የተያዘ ከወሎ አካባቢ ሲመጣ ከተያዘ 3000 ጩቤዎች ጋር አንድ አይነት ነው አብዛኛው በሚንጃር በኩል የገቡ ናቸው ስለዚህ ሁሉም ሰው የተዘጋጀ ኃይል አለ በተለይ አዳማ ላይ ጦርነቱ የሰፋው አዳማ ውስጥ ያሉ የአብን የኢዘማና የአብዛኛው አመራር የአማራ ንበል እኔ በብሔረሰብ ኢሊቶች የአማራ ኢሊቶች ናቸው ኦሮምኛ ተናጋሪ አማራ ማለት ነው እነዚህ ናቸው ነገሩን ከኋላ ሆኖ ሲበሩ የነበሩት ፖሊስ ዝምታን መረጠ ስለዚህ ቤተክርስቲያን ነበረበት የመንግስት አካላት ነበሩበት መሳሪያ ሲያድሉ ነበር ቁሳቁስ ሲያድሉ ነበር እስከ ውሃ ድረስ ሲያቃብሉ ነበር ሰውን ከምንጃር ሲያስመጡ ነበር በኤፍኤስአር ሁሉም ተሳታፊ ነበሩ የመንግስት አካላትም ተሳታፊ ነበሩ እነ ኢዘማ ጋር የሚሰሩ ሁሉ አዲስ ይቋቋማል የተባለው በዛ ነበር የተረባረቡት ኦሮሞን ለማጥላሸት ነው ጋዜጠኞቹ አሁን ኦሮሞን የሚወነጅሉት ውጪ ሆኖ ይሄው ከምንጃር እየገባ ነው ሞጆ ደርሷል በርቱ ቀጥሉ ግፉበት ቀሮም በትኑ ሲሉ ነበር ይሄን እየሰማን እያየን እያነበብን ነበር እኛ እንደዚህ ስንል አልነበርንም ይሄ ሚዲያ ነው ትልቁ የመንግስት አካላት ቤተክርስቲያን ቀጥሎ ሶስተኛው ደረጃ የያዘው የውጪ ሚዲያ ነው እና አስራት እና 360 እና ኢሳት እና በፌስቡካቸው ኦሮሞ ላይ እንዲዘመት በእለቱ ሲቀሰቅሱ ነበር ስለዚህ ሁሉም እጅ አለበት ቤተክርስቲያንም እጅ አለበት ያ ነው ለማለት ፈልጌ ነው የኦሮሞ ወራሪ መለበረም እቅድም የለው ለወደፊትም አረግም ቀሮም አድርጎ አውቅም ጀዋርም ይሄንን ጥሪ አላስተላለፈም እንግዲህ በአብዛኛው ከፍንጮች ያለፈ እንግዲህ በተጨባጭ ማስረጃዎችን ይዞ ለማቅረብም አስቸጋሪ የሆነበት ሁኔታ ነው አሁን እርሶ የጠቃቀሱት ነገር አለ ሎጂክ የመሳሰሉ ነገሮችን ተጠቅሞ የአዳማው ከንቲባ ያሉትን ሌሎችም በርግጥ የግለሰቦችን ስም መጠቃቀስ እንኳን በኦሮሚያ ኒውስ ኔትወርክ በኩል የሚፈልግምና የሚጠበቃለም የሱ አስተያየት ስለሆነ ምንም አይደለም እና እስቲ አንዳንድ ቁርጥራጭ የሆኑትን እውነታዎች ወይ ፋክቶችን ሰብሰብ አድርገን እንመልከትና የዚህ ነገር ሁሉ የዚህ ሴራ ሁሉ ተልእኮ ምን እንደነበረ ለማሳየት ጥረት ለማድረግ አክል እንግዲህ የተወሰኑ ተደራጅተው የተሰማሩ ቡድኖች እንዳሉ በግልጽ ታይቷል በተለይ ሰበታ ወለቴ አካባቢ እርሶም እንደጠቀሱት እንዳውም የተዘገበውና የተባለው ይሄ ቡድን በነገራችን አለ ይሄ ቡድን ከማህበረሰቡ ጋር የተሳሰረ ነገር አይመስልም ማለትም በአካባቢው ከሚኖረው የጋሞ ማህበረሰብ ጋር የተገናኘ አይመስልም እንደሚባለው እንግዲህ ማስረጃዎች ሊወጡ ይችላሉ ምርመራዎች እየተካሄዱ እንዳሉ እንገምታለን የተወሰኑ ተጠርጣሪዎች እንደተያዙ እየተነገረ ነውና የተባለው በተለያዩ ጥቅሞች ተደልለው የተመለመሉ እና ተደራጅተው እንዲዘጋጁ የተደረገ እንዴት ግን እነዚህ እውነታዎች ተገጣጠሙ ነው እዚች ላይ ትንሽ ያለችውን መረጃ ለመሰብሰብ አንድ ነገር ከዚህ ክስተት አንድ ሁለት ቀናት ቀደም ብሎ ኦሬዲ
ተቃውሞ ሰልፎች እየተካሄዱ ነበር በአንዳንድ የኦሮሚያ አካባቢዎች በተለይ በምስራቅ ኦሮሚያ አካባቢና ይሄ ነገር የመጣው ሶስተኛ ቀን ላይ ነው ነገር ግን እንግዲህ የተወሰኑ ወገኖች ተዘጋጅተው እንደተቀመጡ የሚጠቁሙ ብዙ ፍንጮች አሉ አሁን የተቃቀስናቸውም ሌሎችም ለምሳሌ አዳማ ላይ የተገደሉ ሰዎችን እየቀበሩ ያሉ በመቶዎች የሚቆጠር ህዝብ በተሰበሰበበት በማይክሮፎን ስለ ሁኔታው የተገነዘቡትን ሁሉ እየገለጹ ነበር አንዳንድ ሰዎች ተነስተው እና ተደራጅተው ሰልጥነው ታጥቀው የመጡ ይላሉ ወደ ሰሜን ሸዋ አካባቢ አይነት የጋሞን ሁኔታ አንስተናል ነገር ግን የቀናቱ መገጣጠም እንዴት ነው የሆነው አንድ ጠቅላይ ሚኒስትሩ ያንን ንግግር ፓርላማ ላይ አድርገው ወደ ውጭ ሀገር ሄዱ እና በዚያን ቀን ሌሊት የአቶ ጀዋር ጠባቂዎች እንዲነሱ ጥረት ተደረገ ጀዋሪ የተሰማውን ስጋት በተመቸው መንገድ ገለጸ እዚህ ላይም የተለያዩ አባባሎች እየተሰሙ ነው አንድ በግልጽ ፌስቡክ ላይ መልእክት ጥሪ አድርጓል ድረሱልኝ ብለዋል ባላል አንዳንዴ ደግሞ እሱ ምን በቀጥታ ያለው ነገር የለም ጠባቂዎቹና ኮማንደሩ ማከለ የተደረጉት ክርክሮች ኢንተርኔት ላይ ሄደው ነው የሚል ነገር አለ እርግጠኛ አይደለንም ሆኖም ግን እና ይቺ ነገር እንዴት ተገጣጠመች የምትለው ብዙ ምታነጋግር ትመስላለች ምናልባት እርሶ የተቃቀሷቸው ከበስተጀርባ በሴራዎቹ ውስጥ ከተለያዩ ወገኖች ከተቃዋሚ ፓርቲዎች ስልጣን ላይ ካለው ፓርቲም የመንግስት ስልጣን ላይ ካሉት ወገኖች ይሄ ሁሉ እንግዲህ ምናልባት ጊዜን ጠብቆ ይፋ የሚሆን ነው ለነገሩ ግን ዝግጅት እንዳለና ስምሪትም እንደተደረገ በግልጽ ይታያል እንዴት አገጣጠሙት ከዚህ ጋር እንዴት ተገጣጠመ ከዚህ ከሚኒስትሩ መግለጫና ጥበቃውን ከማንሳቱ ጥረት ጋር እነዚህ ቀኖች እንዴት ተደራረቡ የሚለው ጥያቄ እንግዲህ ጥያቄ እንደሆነ ይቀጥላል አንድ ነገር አብረንና ዳምጥና እንዳው ክስተቱን ተከትሎ ሲደረጉ ከነበሩት በተለይ በፕሮፓጋንዳ አንጻር ሲካሄድ የነበሩ ነገሮች ለማየት ባለፈው ሳምንት የተነሳው ነገር ግጭት አይደለም ፍጅት ነው የሆነው እና በጠቅላይ ሚኒስትሩ መግለጫ ላይ ግጭት የሚል ቃል ተጠቅሞ ማየቴ ያው ለብዙኛ ጊዜ ቁጥሩን አሁን ለማላቀው ጊዜ እዚህ አብይ አህመድ በሚመራው መንግስት ላይ ያለኝን ቁጣ የሚያልር ቃል ሆኖ ነው የማገኘው ግጭት ማለት በጣም አደገኛ ገለጻ ነው በዚህ አውድ ተነግራችሁ ግጭት ምን ማለት ነው ግጭት ማለት ከሞላ ጎደል ሁለት የራሳቸው ፍላጎት ያላቸው አንድ ግብ ለማሳካት የሚንቀሳቀሱ ኃይሎች መሃል የተፈጠረ ቢያንስ ሁለትዮሽ ነው ግጭት ማለት ቢያንስ ምላሹ የተሰጠው ከሁለት በኩል ነው ግጭት የሚያሳየው እሱ ባለፉት ቀናት እና በአመዛኙ ደግሞ ባለፉት ወራት በኦሮሚያ ተብሎ የሚጠራው ኢትዮጵያ ክልል ውስጥ ለምንጮች አካባቢዎች የሚፈጠረው ፍጅት ነው በተለይ ያለፈውን ሳምንት ተመለከተ የሆኑ ሰዎች በብሔር ወይም በሃይማኖት ይለዩናል የኛ አይደሉም ብለው ባሏቸው ሰዎች ኢትዮጵያውያን ላይ የፈጸሙት ጭፍጨፋ ነው አገዛዙ ይሄንን ግጭት ብሎ የጠራበት ምክንያት አለው መለስበታለሁ ይበቃናል መሰለኝ እንዳው ለፍንጭ ያክል ነው የዚህ አይነቶች በርካታ ዘገባዎች አሉ ይሄን እንዳሉ ያዙትና ከዚህ ውስጥ በተለይ በኢትዮጵያውያን ላይ እኛ አይደለም ያሉትን የትካኑ የሆነችን ወጣለች የኛ አይደሉም ባሉት በብሔር ወይ በሃይማኖት ይለዩናል የኛ አይደሉም ብሎ ባሏቸው ኢትዮጵያውያን ላይ በምትለው አስር እንዲያሰምሩልኝ የፈለኩት በዚህ አይነት አቀራረብ ይህን ሁኔታ እያቀረቡ ያሉት ወገኖች የዚህ አይነት አገላለጽን የሚጠቀሙት ወገኖች በእውነት ይሄን አጠቃ የሚሉትን ማለትም የኦሮሞን ወገን እንደ ኢትዮጵያዊ እየተመለከቱት ነው ወይ ኢትዮጵያውያንን
አጠቁ የኛ አይደሉም ያሏቸው ይለዩናል ያሏቸው እቺ እንዲዙ ይፈልጋለሁ ከዚህ በተጨማሪ ደግሞ ሌሎች ለምሳሌ የሰበታ ወለቴ አካባቢ ላይ ተከሰተውን ሁኔታ አስመልክቶ ዘገባ ያቀርቡ አንዳንድ ሚዲያዎች እንግዲህ ጠቅላላቸው የኢትዮጵያ ራሳቸውን የኢትዮጵያ ሚዲያ ብለው የሚጠሩ ናቸው አንድ ቅድም እንደነካካ ነው የመጀመሪያው ሰለባ ራሱ የኦሮሞ ልጅ ቄሮ ሆኖ እያለ ያውም ደግሞ ቄሮዎች ከመንገድም ከአውራ መንገድም ወጣ እንዳላሉ እነሱ በመንገድ ላይ ተቃውሟቸውን እያሰሙ ይሄዱ ምንድነው የተባለው ይሄ ቡድን ወደነሱ እየቀረበ ሲመጣ እኛ ከናንተ ምንም ጉዳይ የለንም አትምጡብን ግን እንግዲህ ባለው ግምት መሰረትም ባለው ጥርጣሬ መሰረትም ይሄ ወገን የሆነ ተልእኮ የተሰጠው ስለሆነ ያንን ተልእኮ ከግብ ማድረስ ስላለባቸው ዘለው ገብቶ በጩቤ አንዱን እዛው ገደሉ ሌላ ሁለተኛው ቆሰለ ይሄ በፍጹም አልተገለጸም እነዚህ ሚዲያዎች እዚያ የባሰ ደግሞ በዚሁ ግጭት እዚያ አካባቢ የተጎዱ በርካታ ወጣቶች ወደ ሆስፒታል ተወስደዋል አካባቢ ያለው ሆስፒታል እነዚህ ሚዲያዎች እዛ ሆስፒታልም ሄደው እነዚህ በመደዳ የተኙትን ቆስሎ የመጡትን ወጣቶች ለይተው ከጋሞ ብሔረሰብ የሆኑትን ማለትም እንግዲህ ይሄ ነገር ከጋሞ ማህበረሰብ ጋር ስለመገናኘቱ ከፍተኛ ጥርጣሬ አለ እነሱም እንደማንኛውም ሌላው ኢትዮጵያ ህዝብ ኢኖሰንስ የዋሆች ናቸው ስለዚህ ነገር የሚያውቁ ነገር የለም ነው ኦቨርኦል ግንዛቤው እና ጎን ለጎን እንኳን ተኝተው ያሉትን ለይተው እነዛ ተደራጅተው የተሰማሩትና በዚያ የተጎዱትን ብቻ የኦሮሞ ልጆችን ከነሱ ጋር ተኝተው ያሉ አንዳቸውንም ሳነጋግሩ ተመልሰው ወጡ ይሄ አንድ ነው አዳማ አካባቢ የተከሰተውን ብዙ አይተናል እና እነዚህንና ይሄንን ነገር አሁን አብረን የተመለከትነው አንድ ላይ ሲያያይዙ ከሴራው ጋር እንዴትና ያይዘዋል በአጠቃላይ ስለ ሴራው ምን ያሳየናል ምን ነገርናል ይሄ ከዚህ ግጭት በስተጀርባ ስለተቀነባበሩ ነገሮች በርግጥ እኮ የተቀነባበረ የተደራጀ ነው ብያለሁ መጀመሪያው አዲስ አበባ ላይ ሰልፍ እናደርጋለን ባላንደራስ እነ ሌሎቹ ከመጀመሪያው ዝግጅት ነበረ ምን ነው ደረዳዋ ላይ ኦሮሞ እየታረደ አይደለም እንደ በገዛ ምድሩ ላይ ሳተናው ብሎ እየጨፈጨፉ አይደለም እንደ የኔ ፌስቡክ ገብተ አዳማ ላይ ገጀራ ይዞ የወጡትን ከነፎቶአቸው ፌስቡክ ላይ አለኩ መሳሪያ ሲያድል የነበረ ሰውዬ ከነ መኪናው ሴትዮዋም ከነ ታርጋ ቁጥሯ አለ እና እነዚህ ሰዎች እኮ ኦሮሞ ላይ ወረራ ነበር ያደረጉት በገዛ ኦሮሞ ምድር ላይ ከጳጳሱ ጀምሮ ጳጳሱ እኮ አለቀሱ እንዴ ጳጳሱ ኢምባይላቸው እንደ 400 ጉሙዝ ሲያልቅ 700 ቅማንት ሲያልቅ ለምን አላለቀሱም 700 ኦሮሞ በሐረርጌ ላይ ሲገደል ለምን አላለቀሱም 2 ሚሊዮን ኦሮሞ ሲፈናቀል ለምን አላለቀሱም ለምን አይናገሩም ነበር ወሎ ላይ ኦሮሞ ሲያልቅ ከሚሴ ላይ በገዛ ቄው ላይ ከባህር ዳር ከጎንደር ሄዶ ልዩ ኃይሎች ከሚሴን ሲጨፈጭፉ አጣዬን ሲጨፈጭፉ ባቴ ላይ ጦርነት ሲያካሂዱ ከተማ ከንቲባዎችን ይዞ ሲያስሩ ጤናማ ልጆችን በስልክ ከቤት ደውሎ ልብ አድርግ እንደ ጓደኛ መስለው ደውሎ ከቤት አስወጥቶ በጥይት ሲያርከፈክፉ ይሄ ከሚሴ ላይ ነው ምን አድርጎ ነው ይሄ ልክ ጨፌ ሜዳ ላይ ዮሐንስ ያደረገውን ያደረጉባቸው ነው እንዴ ስለዚህ ተደራጅተዋል ወሎ ላይ ተደራጅተዋል ሐረርጌ ላይ ተደራጅተዋል እነዚህ የጀሞ ጉዳይ የጋሞ ብሔረሰብ ጋር ምንም የሚገናኝ ነገር የለም እኔ አዲስ አበባ ነበርኩ ባለፈው አመት ጋሞቹ ኦሮሞን ሲመቱ እኔ ሜዳ ላይ ነበርኩ እኔም እንትኑ ቦታ መሄድ ስለነበረብኝ 18 ማዞሪያ አካባቢ ሉካንዳ ተራ አካባቢ
እነዚህ ተይዘዋል በፖሊሶች ሲያዙ እኔ ያዳመጥኩ ነበር 500 ሰጥተውኝ ነው ሰው ግደል ያሉኝ ማን ነው የሰጠው ይሄንን የዛኔው ግንቦት 7 ያውኑ ኢዘማ ነው አሁንም ከጋሞ በስተጀርባ ያለው ኢዘማ ነው እንጂ የጋሞ ብሔረሰብ አይደለም የጋሞ ብሔረሰብ ከኢትዮጵያ ውስጥ ከኦሮሞ ጋር መቀራረብ ከሚፈልጉና በባይላቸው በገዳ ሲስተማቸው አንድ የሆነው ከሲዳማ ቀጥሎ ጋሞ ነው በፍጹም ከኛ ጋር የማይለያዩት እና ነባሮ ቱምሳ ያደራጇቸው እንዳውም ቅርብ ጓደኛዬ ነኝ የደቡብ መሪያቸው እና ከነባሮ ጋር ኢጫቱ ውስጥ ነበረ አመራር ነበር እና አብዩ ገለታ ጋር ስለዚህ ከኦሮሞ ጋር ነው የሚደራጁት እነሱ ከኦሮሞ ጋር እንቀላቀል ይያሉ ነው ልክ እንደ ጌዶና እንደ ሌሎቹ አካባቢዎች አሁንም ከደቡብ ወጥተን ከኦሮሞ ጋር እንቀላቀል የሚሉ ነጭ ሳር አካባቢ ያሉ ሰዎች ስለዚህ ይሄ ህዝብ ከኦሮሞ ጋር ጠላትነት የለውም ያደራጁት ሰዎች ናቸው ወላይታ ከኦሮሞ ላይ ጠላትነት የለውም ሲዳማ የለውም ስልጤ የለውም ስልጤ ጭራሹን እኛ ኦሮሞ ነን ነው የሚሉት ስለዚህ የተደራጀ ኃይል ነው ይሄንን ያደረገው ቄሮን በትኑ ማንኛውም አይነት የቄሮ ሰልፍ እንዳይካሄድ የሚል ነው እንጂ ቄሮ እኮ ከመንገድ ዞር ብሎ በየቤቱ ሄዶ ሰውን አላወጣም ገጀራ ይዞ እኮ ነው የወጡት ፎቶ አለ ያቸው የሰዎቹን ፎቶ ፌስቡክ ላይ ግባና ከዚህ ጋር ማያያዝ ይችላል እና እውነት የተደራጀ ኃይል ከመጀመሪያው አሁንም የታጠቀ ኃይል እንዴ አብይ ያውቃል ደመላሽ ያውቃል መሳሪያ ከጎንደር ኢትዮጵያ ሲገባ እየተያዘ አይታል ምን ያህል እንደተያዘ ስትከታተል ነበር እና ይሄ የተያዘው 1% ነው 99% በየቤተ ክርስቲያኑ አስታጥቀውታል ልክ ኢፒአርፒ የተጠቀመበት ሲስተም ነው ነብራኑ መጠቀም የፈለጉት ነብራኑ ነጋ እነ ያሬድ ጥበቡ እና አንዳርጋቸው እነ ታምራት ላይኔ ዛሬ ጠቅላይ ሚኒስቴሩን የሚከሱት ታምራት ላይኔ ትላንትና በያፓ የኦሮሞ ምርጥ የኦሮሞ ልጆችን ጨርሰው ጫካ ከገባና ከዛ ሱኳር ሊሶ ደግሞ እንደገና በወንጀለኝነት እስር ቤት የተቀመጠው ዛሬ ቄስ ነኝ ብሎ ለጠቅላይ ሚኒስቴሩ መመሪያ ይሰጣል አይተ እንደሆነ እነዚህ የተደራጁ ናቸው ኦሮሞ አቃፊ ነው ስንል ስንትና ሁሉም ብሔረሰቦች ኦሮሚያ ውስጥ አሉ አማራ ግንቢ ውስጥ አለ መንዲ ውስጥ አለ ተነክቶ አውቅም ቄሱ ነው የኛ ላይ የተደራጀው ናትናኤል የሚባለው የወለጋና የአገረሰ አራት አገረ ስብከትን የያዘው አንድ ዘረኛ ነፍሰ ገዳይ ህፃናትን የሚደፍር በፍጹም ቄስነት የሌለው ወለጋ ውስጥ የኖረ ጋላ ገዳይን ያደራጀ ዛሬ አቡን ተብሎ የአምቦ ተጨመረለት ወንድ ወለጋ ቀለምን ሆሮ ጉዱሩን ወለጋ ምዕራብ ወለጋን ያዘው በተጨማሪ አምቦ ተሰጠው ምክንያቱም ጸረ ኦሮሞ ፎቢያ ስላለበት ሰውየው ኦሮሞ ምን ሀገር አለው ያለው ነው ተደራጅቷል ቤተክርስቲያን ውስጥ መሳሪያ አለ ስለዚህ ዝም ብሎ አይደለም ለማለት ፈልጌ ነው ቀደም ተብሎም በሐረሪና በደረዳዋ ውስጥ ኦሮሞን የመግደል ዘመቻ ነበረ ኦሮሞ ባለቤት አጥቶ ነው የሚናገርለት ሚዲያ የለውም ዛሬ እኔ ወክዬ የምናገረው ሰው ከጠየቀ ኦቤን እና ኦዲፒን ነው ምክንያቱም እነሱ ለኦሮሞ ህዝብ ስለማይናገሩ እኔ ልናገርለትቸው እነሱ የፈሩትን ኦሮሞ ደረዳዋ ውስጥ በገዛ መሬቱ ላይ በእንግዳ ሰዎች ሲገደል ኦቢኤን አንድ ነገር አላለም ኦቢኤን ይሄንን ያውቃል ቢሮው አዳማ ላይ ነው አንድ መግለጫ አልሰጠም የታለ አቶ ዳምጠው የሚባለው የኦሮሚያ ኮሚኒኬሽን ቢሮ ኃላፊ የታለ ካሳውን ጎፌ ለምን አይናገሩ ሙነቱን ያውቃሉ ቄሮ መንገድ ላይ እንደተዘመተበት ፖሊስ አይተዋል እኮ ኢንተርቪው ሲሰጡ ነበር ከተማ ከንቲባ ጋር እንዴት እንደተመቱ ቄሮዎቹ ሲናገሩ ነበር ይሄ ሁኔታ ለምንድን ነው ለህዝቡ ግልጽ የማይሆነው
የኦሮሚያ ሚዲያ ለምን የኦሮሚያ ኮሙኒኬሽን ቢሮ ለምን ግልጽ አረግም? እና አዲሱ አረጋ ድሮ ኦኤልኤፍ ሳይዘርፍ 18 ባንክ ዘረፈ ብሎ የሚወነጅሉ ሰዎች እኛ አንድ ቃል ስንናገር ሰንጥቆ በመቶ ቦታ የሚናገሩ ሰዎች ለምንድን ነው ዛሬ የኦሮሞን ድምጽ እውነታውን ኦሮሞ እኮ አማራንም ትግሬንም ማንንም ለመንካት ኦሮሞ አንድም ጎጆ ማቃጠል አይፈልግም ቄሮ ምክንያቱም የኛ ንብረት ነው እንዴት ቤተክርስቲያን በገዛ መሬታችን ላይ ያለውን እናቃጥላለን ዘመቻው እኮ በኦሮሚያ ውስጥ ነው ከጎንደር ከጎጃም ከባህር ከደብረ ብርሃን እየመጣ ነው ከወሎ እየመጣ ነው ጦርነቱን ያወጁብን ምክንያቱም ምንም እነሱ ታጥቀዋል ልብ አድርግ ኢትዮጵያ ውስጥ ትጥቅ የሌለው ኦሮሞ ህዝብ ብቻ ነው ስለ ቤተክርስቲያን አነሱን ነገር ላይ ወደዚህም ሳንል የሞጆን ብቻ እንደምሳሌ ብንወስድ እኔ ዛካቢ አላቅም ሚዲያ ላይ ያዳመጥኩት ነው ይሄ ከክስተቶቹ በኋላ የቀረቡ ዘገባዎች የህዝብ አስተያየቶች ከዛ የሰማው ነው ሁለት ቤተክርስቲያኖች እንዳሉ የሰማሁት የገብርኤል ቤተክርስቲያን ስላሴ ቤተክርስቲያን እና ምን ይላሉ ሁለቱንም ቤተክርስቲያን እነዚህ ተደራጅተው የተሰማሩት ወገኖች ጋዝ ክብሪት ይዘው መጀመሪያ እንግዲህ ሁኔታው ቀደም ብሎም ቀን ላይ ታይቶ ስለነበር ማታም ስለቀጠሉበት በነጋታም ስለቀጠሉበት አሁን ሁሉም በንቃት መከታተል ጀምሯል እና መጀመሪያ ጥበቃው ጥይት ወደ ሰማይ ተኩሶ እንዳባረራቸው ሁለተኛ ወደ ስላሴ ቤተክርስቲያን ደግሞ ሲሄዱ በጥበቃዎች ይሁን ማን እንደሆነ አቅም ውስጥ ያሉትን የቤተክርስቲያኑን አስተዳዳሪዎች አልጋዎች ወጥተው እነዚህ ሰዎች እንዲያነጋግሩ አነጋገሯቸው በዚህ አይነት ሁኔታ ሁለቱ ቤተክርስቲያኖች እንዳይቃጠሉ ያደረገው እንዲያውም ያካባቢው ህዝብ በተለይም በአብዛኛው ኦሮሞዎች አሳሳቢነቱ ምንድነው ይብዛም ይነስም ይሄ ሁኔታ በአንዳንድ አካባቢዎች የአመለካከትና የግንዛቤ ለውጦችን ሲፈጥር አይተናል ለምሳሌ በጋሞ ማህበረሰብ ላይ ደረሰው ሁኔታ በሚመለከት ከደቡብ ክልል አካባቢ አንድ ባለስልጣን ያንን ሁኔታ አስመልክተው መግለጫ ሰጡ አዳምጫለሁ መግለጫቸው ውስጥ ምንድነው የምንረዳው የተከሰተው ነገር በሚዲያ ላይ እንደቀረበ እንደተረዱት ከቄሮ በኩል በተወሰደው እርምጃ የጋሞ ማህበረሰብ አባላት እንደተጎዱና የዚህ ነገሮች አሉና የኛ ውይይታችን የዚች ውይይቷና አላማ ደግሞ በተለይም በአማርኛ ለማድረግ የፈለግንበት ዋናው ምክንያት ለሰውም እንደገለጽኩት ይሄ ሶስተኛ ወገን ይሄ ከኦሮሞ ህዝብ ጋር እንዲጋጭ የጥላቻ የጠላትነት ስሜት እንዲፈጠር በተሞከረው ህዝብ አካባቢ በኦሮሞ ህዝብ ማከለ የሚኖሩ በጉርብትና የሚኖሩ ሌሎችም እነዚህ ጋር በነዚህ አካባቢ ይሄ የተፈጠረው የተዛባ አመለካከት ይሄ የተዛባ የሁኔታው አገላለጽና አቀራረብ በተቻለ መጠን እንዲስተካከልና ስለ ትክክለኛው ሁኔታ ስለ ተጨባጭ ሁኔታ በመጠኑም ቢሆን ግንዛቤያቸው እንዲያገኙ ለመርዳት ነው እና በዚህ በኩል እስቲ ቢሶ አንዳንድ በሳል ሰው ከእድሜ አንፃርም ከእውቀት አንፃርም ከፖለቲካ አንፃርም መሆን ስለሚገባው ነገር ከኦሮሞ ህዝብ ወገንም ከነዚህ በኦሮሞ ህዝብ መሐከልና በጉርብትና አብሮት ካሉ ሰዎች በኩል መሆን ስለሚገባው ነገር እስቲ ይሄ ነገር ባለበት እንዲቆር ቀጥሎ እንዳይከሰት ቢከሰትም ደግሞ ተመሳሳይ ጉዳት እንዳያደርስ መሆን ስለሚገባው ነገርና በእነዚህ ሴራዎች ላይ ህዝቡ ምን ማድረግ እንዳለበትና ከዚህ የሚማረው ነገር ካለ የታየው ነገር በትክክል ጥሩ ጥያቄ ነው መላ የኦሮሞ ህዝብ አቃፊ ነው ሁሉም ብሔረሰቦች የሚገኙት በኦሮሚያ ውስጥ ነው በትግራይ ውስጥ እንደዚህ የለም ወይም በሶማሌ ክልል እንደዚህ አይደለም በአፋር እንደዚህ አይደለም በኦሮሚያ ውስጥ ግን አፋር አለ ሶማሌ አለ ትግሬ አለ ኦሮሞ አለ ሁሉም ብሔረሰብ ኦሮሚያ ውስጥ አሉ
ኦሮሞ ግን እነዚህ ሁሉ አቅፎ ነው አብሮ የሚኖረው ልብ አድርጉ በአማራ ውስጥ ቅማንት ነዋሪ ነው ጥንታዊ ህዝብም ቅማንትና አገው ናቸው አማራ ክልል ውስጥ ኦሮሞ አለ አርጎባ አለ በእነዚህ ጥቂት ብሔረሰቦች ላይ የዘር ፍጅት እየተደረገባቸው ነው ከአማራ ተነስቶ በኔሻንጉልና ደወሮ 400 በአንድ ቀን 400 ሰው ጨርሰዋል በገዛ ራሳቸው እንኳን መተማመን አቅቷቸው ጎንደርና ጎጃም ተብሎ እየተፋጁ ነው ይሄ በሙሉ መሳሪያ ታጥቋል ይሄን መንግስት ያውቃል ደረዳዋ ላይ መሳሪያ አላቸው ወሎ ላይ መሳሪያ አማራ ታጥቋል እንዴ የትግራይ መንገድ እኮ ያገርቱ እንትንን ህዝብ ለይቶ ያስቀሩ ናቸው ትግራይን መንገድ የዘጉ አንድ አመት ተኩል ትግራይ ከኢትዮጵያ ጋር እየተገናኘ አይደለም ተዘግቷል በአማራ በኩል ይሄንን የሚላቸው ሰው የለም የፈለጉትን ነው የሚያደርጉት እነ ቦአ ያለው ዮሐንስ ቦአ ያለው እንደፈለጉ በኦሮሞ ላይ ያቀራራሉ የኛ ሚዲያ የመንግስት አካላት የኦፒዲዮ አባላት አንድ ነገር ትንፍሽ አይሉ ለኦሮሞ ህዝብ ወይም ራስን ተከላከለ ይሉ ወይም አይከላከሉ ይሄ ነው እኛ ግራ ይገባል what is opidio after all ወይም ህዝቡን መጠበቅ አልቻለም ወይ ደግሞ ህዝብ ራስን ጠብቅ ካሁን በኋላ አልቻለም ማለት ጥሩ ነው ከኦሮሞ ላይ መሳሪያ ሰብስበዋል ሌሎቹ ታጥቀዋል ታጥቆ እየመጡ ነው እንዴ አዲስ አበባ እኮ 7 ኤፍኤስአር እና 257 በአውሮፕላን ገብተዋል ነው የሚባለው ነፍሰ ገዳዮች ልክ የጃፓን ሲስተም ለመጠቀም እና ይሄ መንግስት ያውቃል እና ደመላሽ ከኛ የበለጠ ያውቃሉ እኮ ይሄንን ማስቆም ይችሉ ነበር ይሄ መሳሪያ በየቀኑ የሚያዘው ማን ነው በስተጀርባ ያለው አንድ ሰው እስካሁን አልተገለጸም ልብ አድርግ ሚሊዮን መሳሪያዎች ተይዘዋል በኢትዮጵያ ውስጥ በየጊዜ ደግሞ በባህር ዳርና በጎንደር በኩል ነው የሚመጣው ማን ነው ይሄንን የሚሰራው አንድም ለኢትዮጵያ ህዝብ አልተገለጸም ስለዚህ እኛ የሞትን መቀጠል አንችልም ካሁን በኋላ ስለዚህ እኔ ለትግራይ ህዝብ መልእክታለኝ እንዴ ትግራይ ህዝብ ኦሮሞን በድሏል ሊቶቹ ተብለን ስንል ነበር በድሎናል እየተባለ ነበር የኦሮሞ ህዝብ የትግራይን ሰው አንድ ሰው አልነካም መንዲ አለ ወለጋ ግንቢ አለ የትግራይ ሰው ቦረና ውስጥ አለ ሞያሌ ላይ አለ ሐረርጌ ላይ አለ ድሬዳዋ አንድ ትግሬ አልተነካም ባለስልጣኖቻችሁ በድሎናል ብሎ ቂም አልወጣም የኦሮሞ ህዝብ እንኳን አማራ እንኳን ገሞ ለምን አድርጎ ነው ገሞን የሚገለው ለምን አድርጎ ነው ስልጤን የሚገለው ኦሮሞ በሙሉ ጉራጌ ኦሮሚያ ውስጥ ነው ያለው አቶ ገዱ አንዳርጋቸው በትክክል ብለዋል ገዱ በኢትዮጵያ ውስጥ ጥሩ ሰው ከሚባሉት አንዱ ነው እባካችሁን ተውት ኦሮሞን አታማርሩ ኦሮሚያ ውስጥ ያሉ ብዙ አማሮች አሉ ስለዚህ ወሎን አትንካኩ ወሎን ከበደላችሁ ኦሮሚያ ውስጥ ያሉ አማሮች አደጋ ይደርስባቸዋል ፉከራና ቀረርቶ ሚቅር ብሎ ነበር እነ ዮሐንስ ቦአ ያለው እነ እንዳለ አብጤ ይሄ መዛገጃ ቤት ያሉ እነዚህ በሙሉ እንደፈለጉ ኦሮሞን በቀደም የፍትህ ምክትል ሚኒስቴሩ ዶክተር ስዩም ምንድነው ያለው በኦሮሞ ላይ ነው ወጥቶ ያቀራራ የሰላም ሚኒስቴር ምክትል ሚኒስቴሩ የአዴፓ ማዕከላዊ ኮሚቴ አባል ነው ልብ አድርግ ዶክተር ነው ስዩም ይሄንን ኦዲት ምን እየሰራ ነው ጠቅላይ ሚኒስቴሩ ምን እየሰራ ነው ለምንድነው ጠቅላይ ሚኒስቴሩ ለኦሮሞ ህዝብ ጀርባውን ያዞረው ለምንድነው ኦሮሞን ህዝብ የሚያስፈጀው ስለዚህ እኔ መልእክት አለኝ ለመላ ኢትዮጵያ ህዝብ ኦሮሞ ትቀለው ምንም የሚከለክለው ተከልካይ የለውም ብላችሁ እንደፈለጋችሁ ማድረግ ብቆም ይሻላል ኦሮሞ ሁሉንም የሚያቅፍ ሁሉም ጋር አብሮ የሚኖር ሰላም የሚፈልግ እኩልነትን ብቻ ነው የሚፈልገው ኦሮሞ ዶክተር በረራ ብሯል እኮ በአለም ላይ ማጆሪቲ ሆኖ እኩልነትን የሚለምን ኦሮሞ ብቻ ነው አለ በትክክል ነው
ሌላውን መበደል ስንችል ውጡልን ማለት ስንችል ታው ከኛ ጋር ኑሩ ሁሉንም እየተቀበል እነሱ መልሰው እየገደሉን እንግዳ በቤቲ መጥቶ ሲገል ይሄ ነው ስለዚህ ብሔረሰቦች ኦሮሞ ለሲዳማው ለሶማሌው ለአፋሩ ወዳጁ ስጋው ነው በተለይ የኩሽ ህዝቦች የቅማንት ህዝቦች የአገው ህዝቦች የኦሮሞ ጋር አንድ ደም ናቸው አንድ ደም ባንሆንም ለአማራውም ቢሆን ኦሮሞ ክፉ አይደለም ኦሮሞ እኮ ልብ አድርግ ደብረ ብርሃን ሄዶ አማራን እያጠቃ አይደለም ጎንደር ሄዶ እያጠቃ አይደለም ጎጃም ሄዶ እያጠቃ አይደለም ለምንድነው አጣሪዎቹ ለምንድነው ኦሮሞ በአገሩ ላይ የሚገደለው ምን ይሰራል ሁሉ መሳሪያ አርሲ ነገሌ ቤተክርስቲያን ውስጥ ይሄንም ሊታወቅ ይገባል የኢትዮጵያ ህዝብ ወዳጁንና ጠላቱን መለየት አለበት የኦሮሞ ህዝብ ለማንም ጠላት አይደለም የኦሮሞ ፖሊስ ኮሚሽነሮች የኦሮሞ ቢሮዎች ኦሮሞን ህዝብ ማዳን አልቻሉም በነገራችን ላይ ተስፋዬ በዛሬው ዕለት ትልቅ ሀዘን ነው ያለው በሚራብ ኦሮሚያ ላይ እኔም ረስቼው ነው እንጂ እና የምረሳ ነገር አይደለም ደም የሚያስተፋ ነው ሃይ ስኩል እኔም ማውቀው ሃይ ስኩል ያስተናገደኝ ህዝብ ህይወቴን ያዳነኝ ህዝብ ነው የናንጎ ህዝብ እዛ ሃይ ስኩል ውስጥ 3-4 ስብሰባ አድርጌያለሁ ያ ህዝብ ነፍሴን አድኗል በእግሩ ሄዶ ያ ህዝብ ነው ዛሬ በኬሚካል መርዝ ተማሪዎቹ በመቶ በላይ ተማሪዎች ዛሬ ደም እየተፉ ያሉት በዚህ አይነት ነው ኢትዮጵያ ውስጥ ኦሮሞ በሁሉም ቦታ በጉጂ በወለጋ በቦረና በወሎ ሁሉ ስለዚህ የኢትዮጵያ ህዝብ ሊያግዝ ይገባል እንጂ ኦሮሞን ከኦሮሞ ጋር ሊያለቅስ ይገባል እንጂ ኦሮሞ ላይ እጁን ማንሳት የለበትም ጠመንጃ የላችሁም ብሎ ይሄ ጠመንጃ ጊዜ ያልፋል እውነት ዲሞክራሲ እኛ ዲሞክራሲና እኩልነት ብቻ ነው የምንፈልገው ከአማራም ከሁሉም ጋር ከናንተ ጋር መኖር አልፈልግም ያለው መሄድ ይችላል እንጂ ፋኖ ጎንደር ላይ ሆኖ በቀደም አዲስ አበባን በአንድ ቀን እንገባለን አለ ዮሐንስ ፋያለው ተስፋዬ ቦጋለ ኦሮሞን ስለተሳደበ የቄሶች ልብስ አለበሰው የንጹሃን ማለት ነው ኦሮሞን የሰደበ ጎንደር ላይ ንጹህ ነው ማለት ነው ይሸለማል ታዬ ቦጋለ የሚባለው ፎቶ ማየት ይችላል እና እንዴት ነው አዴፕና ኦዴፓ አብሮ የሚሰሩት ጠቅላይ ሚኒስቴሩስ ምን እየሰራ ነው እነዚህ ከሁሉም ከቤኒሻንጉል ጋር ከወሎ ጋር ከቅማንት ጋር ከአጋው ጋር ከትግራይ ጋር እንደ ከኦሮሚያም ጋር ስለዚህ ማን ነው በጥባጭ ብሎ አጣሪዎቹ ለምን አጣሩም እነ ደመላሽ ምን እየሰሩ ነው ፖሊስ ኮሚሽነሩ የነሱ ነው ሁሉም ባለስልጣን የነሱ ነው እንባ ጠባቂ ኮሚሽኑ አማራ ነው ቀይ መስመር አለፋችሁ የሚል ፕሬዝዳንቷ አማራ ናት ቀይ መስቀል አለፋችሁ ጳጳሱ አማራ ነው አማራ ተጨፈጨፈ ብሎ የሚያለቅስ ኦሮሞ በሞተበት የሞተው ሌላ የሚያለቅሰው ሌላ ልብ አድርግ ይሄ የነሱ ታሪክ ነው ገሎ ማልቀስ ይባላል እና ጳጳሱ እንደዚህ አይነት ውሸት ሲናገሩ ከሌላው ምን ትጠብቃለ እና የካቢኔዎቹ የጠቅላይ ሚኒስቴሩ የሾማቸው ከምርጫ ቦርዱ ጠቅላይ ፍርድ ቤት ኃላፊዋ ሁሉም የአንድ ብሔረሰብ ማስታወቂያ ሚኒስቴሩ ሚዲያ ኤጀንሲ ኃላፊው ሁሉንም በአንድ ብሔር ከብቦ ቁጭ አለ እዚህ ላይ እንኳን እርሶ በዚያ አይነት ሁኔታ አስቀምጠውታል ሌሎቹ ግን በተለይ ፖለቲከኞቹ የፖለቲካል ኤሊትስ ያሏቸው እንዲያውም ተረኝነት ነው እየታየ ያለው እንዲያውም ጠቅላይ ሚኒስትሩ በአጠቃላይ መስሪያ ቤቶችን በሙሉ በኦሮሞ ልጆች እየሞላ ነው ብሎ ነው የሚከሱት እንግዲህ እውነታውን ጊዜ ጠብቀን ለይተን እናየዋለን በሌላ በኩል አልፎ የሰዎችን ስም እየተቃቀሱ ሲያነሱ ነበር
በዚህ በተለይ በዚህ ደረጃ በተለይ ሁኔታዎች በአግባቡ ጠርቶ ባልታወቁበት ሁኔታ ከኦሮሚያ ኒውስ ኔትወርክ አንፃር ግለሰቦችን ድርጅቶችን በቀጥታ በስም መጥቀሱ ትንሽ ይከብደናል። ያችን ለማስተካከል ፈልጋለሁ። በአብዛኛው እንግዲህ በሌሎች ህዝቦች ብሔሮችና ብሔረሰቦች እና በኦሮሞ ህዝብ መካከል ያለውን ሁኔታ በጥሩ ሁኔታ አስቀምጠዋል። አልፎ አልፎ አንዴ ሁለቴ ብቻ እነርሱ እየገደሉን የሚል ነገር አንስተው ነበር። እሷን ትንሽ ለማስተካከል ያክል ቅድም ለመነካካት እንደሞከር ነው እነዚህ ቡድኖች በኦሮሞ ልጆች ላይ እያደረጉ ስላሉት ነገር እነዚህ ሌሎቹ በስማቸው የሚንቀሳቀሱት ህዝቦች የሚያውቁት ነገር የለም። ለምሳሌ የጋሞ ማህበረሰቡን እንውሰድ። የጋሞ ማህበረሰብ ከነሱ ማዕከል ተመልምለው ተደልለውም በጥቅማጥም ተገዝተውም ተደራጅተው ስለተሰማሩት ቡድኖች ምንም የሚያውቀው ነገር የለም። አዳማ አካባቢም እንዳየነው በርካታ ሰዎችም ተቀባብለው ለሚዲያም እንደገለጹት ከምንጃር አካባቢ ተመልምለው ተሰልጥነው ታጥቀው ስለተሰማሩት ቡድኖች አብዛኛው ማጆሪቲው የአማራ ህዝብ የሚያውቀው ነገር የለም። እንደማንኛውም ኦሮሞ እነሱም ኢኖሰንት ናቸው ማለት እንችላለን። እና እቺ በዚያ ሁኔታ እንድስተካከል ብዬ መጨረሻ ላይ እኔ ራሴ እንደ አንድ በሚዲያ ስራ ላይ ሚዲያ ውስጥ ረጅም ጊዜ እንዳሳለፈ ሰው ነው ለመሰሎች የበኩሌን አስተያየት ለመስጠት ሞክራለሁ። እንግዲህ በስነ ምግባሩ ምንገዛ በሆነ ኖሮ በሙያው ስነ ምግባር ምንገዛ በሆነ ኖሮ እንዲያውም ህጉ ቀርቶ በስነ ምግባሩ በሙያው ስነ ምግባር ምንገዛ በሆነ ኖሮ ሌላው ይቅርና ጦር ሜዳ ጦር መካከል ቆመን የራሳችን ሀገርና የራሳችን ህዝብ ከሌላ ሀገርና ከሌላ ህዝብ እየተዋጋ እያለ እንኳን አንድ ጋዜጠኛ አንድ የሚዲያ ባለሙያ ወገን ይዞ እንዲዘግብ ወይ ለመዘገብ አይጠበቅበትም። ሁለቱም ወገን በተመሳሳይ አይን አይቶ ያየውን እንዳለ ማቅረብ ነው። ያየነው ግን በተለይ ሰበታና ወለቴ ከዚያም ደግሞ እዚያ አካባቢ ቆስሎ ሆስፒታል የገቡ ልጆችን በማነጋገሩ ረገድ አዳማም እንዲያውም የረሳነው ትልቅ እንትን ይሄ አዳማው ከንቲባ ሰጡ የተባለው መግለጫም ሆን ብሎ በመጀመሪያ ከተማው ፖሊስ አዛዥ ጋር አምታቱ ከዚያ በኋላ እንዳለ ገጥባው ያልተናገሩት ነገር በትርጉም መልክ የራሳቸውን እንደፈለጉ አስቀምጠው በአብዛኛው በተለይ ማህበራዊ ሚዲያ ላይ በሰፊው ሄዷል ስለተባለው ነገር ዶቸቨሌ በሰፊው የዘገበበት ይሄ ማለት እንዳው ከማናችንም በላይ ኢትዮጵያ የሚሉት እነዚህ ወገኖች ናቸው። እነዚህ ሚዲያዎች ናቸው በኢትዮጵያ ስም የተቋቋሙ ሚዲያዎች። እና ይሄ ሲባል ታዲያ ይሄ ነገር ዝም ብሎ ከንፈር ላይ ብቻ ነው ወይ ልብ ውስጥ የለም ወይ? ኢትዮጵያ ስንል ሌላውስ እንደ ኢትዮጵያ አይታዩም ወይ? ቅድም ያዳመነው ሰውዬ ይለዩናል ያሏቸው ገሮች በኢትዮጵያውያን ላይ ሲል ምን ማለት ነው? ሌላው እንዴት እየታየ ነው ታዲያ? የተጠቃው እንደ ኢትዮጵያዊ ሲታይ አጠቃ ተብሎ የሚወነጀለው እንዴት እየታየ ነው? እንዳው በዚህ መስክ ላይ ተሰማራን ሰዎች ትልቅ ኃላፊነት አለብን። የዚህ አይነት ነገሮችን ከማስወገዱ ረገድ በተለይ በየቀኑ ደግሞ ሩዋንዳ ውስጥ ስለተከሰተውና በዚያ ውስጥ ሚዲያዎች ስለተጫወቱት ሚና ከነዚህ ነው። ቅድም ካየነው ሰው አንድ በራሱ ሰምቻለሁ። ይሄንን እያወቅን ተመሳሳይ ነገር አገራችን ውስጥ እንዲፈጠር ለምን ከፖለቲከኞች ወግነን ከሰረኞች ወግነን ለምን ህዝብን እንበድላለን? በዚህ ላይ ለሰጡን ጊዜ ለሰጡን አስተያየት በራሴ በኦሮሚያ ኒውስ ኔትወርክ በሁበና ፕሮግራምና በአድማጮቻችን ሁሉ ስም እንደገና እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን ማለት ፈልጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ አቶ ተስፋዬ ሪሊ በጣም አመሰግናለሁ ለኢንተርቪው። ሰላም ጊዜ ሁሉ አያ ስቱዲዮ አቀራና ባስተራ ኪሎ ደንበል ሾላ አምባሳደር ቦሌ ሚካኤል አብነኔ ኪዋለ እስዳማኔ ካራነ እስዳማኔ ወደ ሚካኤል አምባሳደር የቦሌ ሚካኤል
ደብረ ዘይት ቢሾፍቱ ናዝሪት አዳማ ነው ምንሼ ነው ረሼም ነው ሸገር አዲስ አበባ ስሙ ፍንፍኔ ነው ምንሼ ነው ረሼም ነው አዲስ ለኦሮሚያ መሃልም ብርቱ ነው ምንሼ ነው ረሼም ነው እውነተኛ ስሙን የቀየረው ማን ነው ምንሼ ነው ረሼም ነው ፊት ሁሩፋ ቦምቢ ዛሬ ጃል ሜዳ ነው ምንሼ ነው ረሼም ነው ያውም 6 ኪሎ ጨፌ አራራ ነው ምንሼ ነው ረሼም ነው አሁን ያለው ሳር ቤት ጥንት ጨልጨሊ ነው ምንሼ ነው ረሼም ነው በድሮ ስማቸው ቢጠሩስ ምንድነው ምንሼ ነው ረሼም ነው አዳሚ ሩፋኤል ዶቢ ቀጠኔ ነው ምንሼ ነው ረሼም ነው ቤተል ቦኬ ነበር ቀርሳ ካሳንቺስ ነው ምንሼ ነው ረሼም ነው በእርግጥ ካራ ቆሬ ፊት ከራ ቆሬ ነው ምንሼ ነው ረሼም ነው የአብርብር ሰጎሮ ዛሬ ፒያሳ ነው ምንሼ ነው ረሼም ነው የአፍሪካ መዲና ቆንጆ ፍንፍኔ ሀገሬ አረንጓዴ ለምለም ምድር ስሙ ተቀየረ ኑዛባ ቢሌራ ዳሌ መቃ ዶርዶር ቱሬ ኦሶ አባን ብያ ጅሩ ኬሱማን ጅጅሬ በገዳ ስርዓት ተመርቶ ሺህ ዓመት የኖረ ኦሮሞ ሁሌም ፍቅር ነው ጅበን ቀብሉ ማሬ ፍንፍኔን ሀንዱር ኦሮሚያ ደቺ ኦሮሞቲ isin nutti galtan bara nutabba biyyati finne dur bulchaa turani irruman maqaasiif dhawa saani ajilan doyyo birbirsaa fi mana gullalle tufaamunaan taffeetu lama jirsaan boole gagaraddoon beechoo akalee jaataniin kolfe sora loomeen boolee bulbula boolee bulbula Bole agar mangar bole ምንሼ ነው 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 ረሼም ነው ምህዳሮ የርቴና ጉርድሾ ላርቡ ነው ምንሼ ነው ረሼም ነው ኢሌ ማለት አስኮ ቃሉም ቃሊቲ ነው ምንሼ ነው ረሼም ነው በከኒሳ ላፍቶ የዛፎቹ ስም ነው ምንሼ ነው ረሼም ነው እናም ጨፌ ሙዳ አሁን ልደታ ነው ምንሼ ነው ረሼም ነው አጋምሳ መርካቶ ሆራ ፊሎዋ ነው ምንሼ ነው ረሼም ነው ያሁሩ ፈራሬ አውቶቢስ ተራ ነው ምንሼ ነው ረሼም ነው 4 ኪሎ ሰፈር ጥንት ዳላቲ ነው ምንሼ ነው ረሼም ነው የነበረው ጎልቦ አሁን ግን ጨርቆስ ነው ምንሼ ነው ረሼም ነው መጫፈያነኒ ሜክሲኮ ሰየም ነው ምንሼ ነው ረሼም ነው ባሮ ኮርማም አሁን ጥቁር አንበሳ ነው ምንሼ ነው ረሼም ነው ይህ አሸዋ ሜዳ ድሬ ጭራቻ ነው ምንሼ ነው
ስንቱ ለገሃር ዛሬ ለገሃር ነው ምንሼ ነው ረሼም ነው ይንና የዋህ ወገኔ እንግዳ አክባሪ ጅልና ሞኝ አይደለንም ዋይ ኬኛ በሪ ኑቲ ሆርቴ ሀዩፍ ጎታች ወረባ ቀቤኛ ኢትዮጵያፍ ሚቲ አፍሪካ አዱኛፍ ንጌኛ ጃላላፍ ከባቸ ሰቤ ወጅን እንጅራና ኢሰሞኑ ቱፈቱፍስ ሆሪቻ ሳቤክና ስንቱን ብሔር አቅፈን ኖረን ፍረዱ በሞቴ ዘረኛ ናችሁ የሚል በጣም ተሳሳተ